ነው የሚገቡ ከአንተ ሁሌ ሰው ሲናገር አሰማች የሆነ ነገር እንዳትሆንብኝ ምን ተሻለ በቃ ነፍሬም ጋር ቢሆን ደውይና እነሱ ነፍሬ ይመጣሉ። ታዲያ ትላንት አይተሃል አይደል? ፍሬ እግሩ ላይ ወድቃ የለመነችው ነበር አይደል እንዴ? እኮ አትሊስት እነሱን ጥሪና ቢያንስ ውብዬ እነሱን አይታ ይሄ ልጅ አንተ ተጸጽቻለሁ እያለ ነው። እኔ ግን ምንም እየመሰለኝ አይደለም። የውሸት እንባ ነው ሁሌ እንደዚህ ነው እኮ እሱ። ምንም ውሸት የለም እዚህ ጋር ነው። እኔ ይቅርታ ልጠይቃት እፈልጋለሁ። እኔ ውሰጂኝ እኔ እግሯ ስር ወድቃለሁ። ሄሎ እንሂድ በፈጠረሽ ተረጋጋ። አሁንማ በቃ ነገሮችን እኮ መጀመሪያ ነበረ ማሰብ የነበረብን። መጀመሪያ ነበር ይህን ነገር ሁሉ ማስተካከል የነበረብህ አንተ። እሺ ምንድን ነው መፍትሄው? እኔ እኮ ግራ ገብቶኛል እኮ። ሄዱ ለምንድን ነው ቁጭ ብላችሁ ዝም ብላችሁ የምታዩኝ? ሄዳለች እንዴ? ለምንድን ግልጹ ማትነግሩኝ? ከሄደች ሄዳለች። ወደ ቤተሰብ ለመሄድ ወጥታለች። እሺ ሄደች እንዴ? እኔ ለምን አልመለሳችኋትም? ለምንድን ነው ጥላችሁ የመጣችሁት ወደ እኔ? እንዴ እኔ ተጨናነኩኝ እኮ ሄዱ። ምክንያቱም እኛ ወደ አንተ ሩጠን የመጣ ነው ቢያንስ አንተ የመጨረሻ ውሳኔን አውቃ እንድትሄድ ብለን ነው መሄድም ካለበት። ግን አንተ ከልብህ ይሁንና እቺ ልጅ ትመለስ እባክህ፣ ወደ ድሮ ተመለስ። እኔ ከልቤ ነው በቃ። እኔ ሰላም ነው የምፈልገው። እኔ አጥፍቻለሁ። እኔ በድያታለሁ። በቃ እኔ በድያታለሁ። ውብዬን በቃ አስፈልጋለሁ። በቃ እኔ ይቅርታ ልጠይቃት እፈልጋለሁ። በቃ ሄሉ እባክሽ ለነፍርዬ ምናምን ደውይና ይሄ ልጅ ከልቡ ከሆነ እባክሽ ሳትሄድ አሁን ላይ ተዘጋጅታ ወጥታ ነበረ። እኔና ልዑል ነን ወደኋላ የመለስናት። አሁን እኛ እሷን አረጋግተን ችግር የለውም። መጀመሪያ ተረጋጋ አንተ። እኔና ትዳራችሁ እንደዚህ እንዲሆን አልፈልግም። ነገሮች ናቸው በቃ እንደዚህ ይሄን ሁሉ መጀመሪያ ያደረጋችሁባት ነገር ነው። እንደዚህ እኔ ይቅርታ ልጠይቃት እኮ። ቆይ ተረጋጋ ሄሉ ደውይና። ገና እሷም ተናዳ ነው ያለችው። ነገሮች መስተካከል እንደዚህ ሆነ አይደለም መሄድ ያለብን። ተረጋጋና አንተ ዛሬ እዚህ ሁን። እኛ እሷን ሂደን ለነፍሬ እንደውልና እሷ ጋር ሂደን እንትን ብለን ነገር የሚደረገው እናደርጋለን። ግን አንተ ከልብ ይሁን እባክህ። እንደዚህ ተሰልከው ከልብ ይሁን እባክህ። ከልቤ ነው። ናይ ህይወት ተበላሽቶ እንዴት ነው ናይ ተቆጣብኛለች። እኔ ልክሳት እፈልጋለሁ። እኔ ከልቤ ነው። እኔ ማን አለኝ? እኔ ያለ እሷ እኔ ፊትም እኮ እሷን እኔ በህይወቴ አንድ ቀን ከድቻት አላውቅም። በቃ እልህ ውስጥ ተከታይ ነው እንጂ እኔ በፍጹም ውብዬ በፍጹም ልጠላት አልችልም። በፍጹም እኔ ከጎኗ ልርቅ አልችልም። ከናርዲ ጋር የሚሆንኩበት ምክንያት የናርዲን ነገር ተስተካከለ። በቃ ብሯ ሁሉ ነገር ተመልሶላታል። ያ ልጅም ደግሞ በእኔ ስም ያጭበረበረው ደግሞ ቅጣቱን አግኝተዋል። ፍርድ ቤት ደግሞ እሱን ማስወስኛለሁ። በቃ ሁሉንም ነገር ጨርሻለሁ። እኔ አሁን የውብዬን ይቅርታ ብቻ ነው የምፈልገው። ስለዚህ በቃ እሷ ያችን ልጅ አይኗን ማየት አትፈልግም። ውብዬ ከዚህ በኋላ እንደዚህ አይነት ስህተት እንዳትሰራ ና አሁን እኛ በድጋሚ ለትልቅ ሰው እኮ ምንም እኮ በመሀላችን ምንም የለም ከውብዬ ጋር ስለተጋባች እንጂ አሁንም እኮ በቃ ልጅቷ ሁሉን ከውስጧ እኮ አውጥታለች። በቃ ፍርዷን አግኝታለች። ልጁ ታስሯል። እሷም ደግሞ ገንዘቧን ተቀብላለች እኮ። እኛ በጓደኞቻችሁ መካከል ያለውን ነገር ይዘን ውብዬን ለማሳመን እንሞክራለን። ግን አንተ በቃ ከልብ ይሁን ይሄ ነገር። እኔ ከልቤ ነው። እኔ ፈጣሪ በቃ ሄሉ ለነፍርዬ ምናምን ደውይና ውብዬ ጋር ሂድ። አንተ ግን ዛሬ ተረጋጋ እዚህ ሁንና ራስህን ይኸው እንደዚህ ተጎሳቁለህ እኮ ነው ያለው። ና የራስህን ግን ተመልክተዋል። ዛቤርና የራስህን አይተዋል። ምንድን ነው ፊት ጸጉር ሁሉ ነገር ህይወቴ የለኝም እኮ እኔ እኮ ህይወቴ ድምቀቴ ሁሉ ነገር እና ታዲያ እንደዛ ከሆነ አንተ መጀመሪያ ነገሮች መረጋጋት ነበረብን። እኔ ያለ እሷ እልያችሁ የትም አልሳችሁም። ጥፋት ቢኖርም ያለው ብዬ ምን አለኝ? ሄዱ ታውቂ የለ እንዴት እንደምወዳት ታውቂ የለ ስንት መስዋዕትነት የከፈለች ስደት ላይ ስንት ህይወት ያሳለፈች ሚስቴ እኮ ናት። አንዷ ሚስቴ በጣም ማከብራት ሚስቴ። በፍጹም እኔ እንዲከፋት አንድ ቀን ፍላጎት የለኝም። ነገሮች ግን በቃ ሴጣን መሀላችን ገብቶ እዚህ አድርሷል። ግን ደግሞ በፍጹም ውብዬን ምከዳት እስካሁንም በፍጹም ውብዬ ላይ በፍጹም ሌላ ሰው ጋር ሄጄባት አላውቅም። በቃ በዛ ደግሞ እግዚአብሔር ይመስገን በጣም ደስተኛ ነኝ። ዛሬም ነገም ቢሆን እኔ ከሷ ውጭ ምንም ውስጤ ለአንድ ሰከንድ አያስብም። ግን በቃ ሰዎችን ለማገዝ በማድረገው ጥረት ሁሌ ይጎዳለሁ። የዋህነቴ ሁሌ ይጎዳኝ። በቃ አሁን ዋናው መጸጸት ነው። ሄሉ ደውይና እባክሽ እሷ ጋር ቶሎ ሌላ ውሳኔ ደግሞ ወጣ እንዳትጠብቀን እባክሽ ቶሎ ተነስሽ። አንተ ተነስና በቃ ና ራስህን ጠብቅ። ምን ሆነህ ነው? ምን ነው የምጠብቀው? ያለ እሷ እኮ እኔን አይደለሁም። በቃ እሺ ተረጋጋ። አታልቅም። ልዑል በቃ እንሂድ። ተረጋጋ። በቃ አሁን ያንተ ማልቀስ እኮ አይደለም። በቃ ሄዱ ተነሽ ና